በእኔ ምክንያት የተፈጠረ ውዝግብ ካለ እንዲቀንስ አልፈልግም፣ እንዲጨምር ነው የምፈልገው። ሞር እየተወዛገቡ እንዲቀጥሉ ነው የማደርገው። በእኔ ምክንያት ስብሰባ 10 ሆኖ የተቀመጠ ካለ ቁጥራቸው 20 እንዲሆን እፈልጋለሁ። 20 ሆኖ የተቀመጠ ቡድን ካለ 50 እንዲሆኑ እፈልጋለሁ። አንዳንድ ጋዜጠኛ ጠርቶ ፕሮፌት ቢሮ እንምጣ እስኪ በዚህ ዙሪያ የሚወራውን አጥራልን ስል ምንድነው የሚጠራው? እኔ ሞር እንዲጨምር እፈልጋለሁ። እንዲወዛገቡ ስለሚፈልግ የሚጠራ ነገር የለም። ጌታ እስከሚመጣ ድረስ የነሱ መንደር እየተበጠበጠ እየተናወጠ እየተናጠ እየተንገዳገደ እየተረባበሸ እየተንቦቃቦቀ እየፈራ እየደነገጠ የኔ ሰፈር ግን በኃይልና በድፍረት በክብርና በእሳት በሞገስና በቅባት ኧረ አንድ ሰው ጮኸ አሜን በል። ዛቻውም ሆነ ክልከላውን ሰብረን እንሰብካለን። ስለ አዳኙ እንናገራለን። ስለ ፈዋሹ እንናገራለን። ስለ ኢየሱስ እንናገራለን። ስለ ንጉሱ እንናገራለን። በእኛ ዘመን ቴክኒካል በሆነ መንገድ ነው ለመከልከል የሚፈልጉት። ቴክኒካል በሆነ መንገድ ሲምፕል ምሳሌ ባነሳላችሁ ተከራይቶ ቸርች ሰርቶ የሚሰብኩ ሰዎችን መብራት እየቆረጡ ቴክኒካል ክልከላ ይባላል። ውሃ በመቁረጥ ሰዎች እዛ አካባቢ እንዳይመጡ የሚያመልኩበትን አዳራሽ በመዝጋት ቴክኒካል ክልከላ ነው ይሄ። እሱንም ቢሆን በዚህ ዓመት ሽባ አድርገን ነው የምንናገር። እነሱ ቸርች ከዘጉ እኔ ልባቸውን ነው የምዘጋው። believe me። ድንገተኛ ደም ግፍት አዝዤ ልባቸውን ነው የምዘጋው። አእምሯቸውን ነው የምዘጋው። ቤታቸውን ነው የምዘጋው። የለም ከዚህ በኋላ እግዚአብሔር ምስክሬ ነው። ኢየሱስን ስልክ ወደ ላይም አይተነፍስም ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ዋ ዋ ዋ ዋ